ሰላም ሰላም የተወደዳችሁ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ የተመሰገነ ይሁን። እኔ በጣም ከዩቱበር አእምሮዬ ላይ በጣም አድንቄያቸው የምቀመጠው ውቤና ናሆም ነው። ትዳራቸው ፍቅራቸው በጣም እንጃ ሁልጊዜ የኔ ህይወት ባደረገው ብዬ የምመኘው ማለት ነው። መቼም ፍቅር አሰጣጥ አያልቅምና ለእኔ ህይወት ባደረገው ብዬ የምመኛቸው አንዷ ናቸው። አንደኛው ከዩቱበር አድናቂ የመጀመሪያ ከአለባበስ ጀምሮ ራሱ ማደንቃት ውብዬን ነው። እና አሁን ደግሞ ለተፈጠረባት ነገር በጣም አዝኛለሁ። ምናልባት እኔ እየተጠራጠርኩ ያለሁትኝ እይታ እንዲያገኙ ነው ወይ እንደዚህ የሚሆኑት ምናምን እላለሁ። እይታ እንዲያገኙ ከሆነ በፊትም ራሱ የሚለቁት ፍራንክ የሚያደርጉት ቤት ውስጥ ነው። ከልጃቸው ጋር የራሳቸውን ህይወት ከዘመድ ጋር ምናምን የሚያደርጉት ፍቅር እናሰጣጥና በጣም እይታ አላቸው ተወዳጅ ነበሩ ቪዩንም አየው ነበር ማለት ነው። በዛ ሰዓት እና ምንድነው ያገኛቸው እንደው በጣም ያሳሰበኝ። እንደገና ውብዬ ይቅርታውን ተቀበይ ነው የምለው። ምናልባት አንዳንዴ ወይ ቪው እንዲታይልኝ ብሎ የራሱ ድራማ የሰራው ሊሆን ይችላል ብዬ አስባለሁ። እውነታም ከሆነ ደግሞ ልጅ ከአንድም ሁለተኛ እየመጣ ነው አይደለ? የልጅ አባት እስከሆነ ድረስ መቼም ለጊዜው በቃ ተናዶ ሊሆን ይችላል እንጂ እንደዛ በአይነት ቪዲዮ እየሰራው ከልቡ መቼም ካንቺ በላይ አፍቃሪ አግኝቶ ወይም ካንቺ በላይ የሚወዳት አግኝቶ አይመስለኝም። እኔ እንጃ በጣም እኔ ካንቺ በላይ እሱ ይወድሻል ነበር የሚመስለኝ ማለት ነው። በውስጤ ግን አሁን ባለው አንቺም እንደዚህ ኃይለ ቃል እያወጣሽ ልጅሽን ውስጥ ያለውን ባትረብሽ ኃይለ ቃል እያወጣሽ ባትይ ብትመልሺው የሁሉ ሰው ለማስታረቅ የሚሮጠው እናንተ የሚለው የእናንተን እኔ እንደዚሁ በጀርባ ባየሁት የእናንተን ፍቅር ፈልጎ ነውና ሁሎችንም ሽማግሌ ብለው የመጡትንም ሳትንቂ በቃ ተያቸው እነሱንም አትማቺ። በጣም በቃ እኔ እንጃ እኔ በጣም በትልቁ ስትቆጭና ስትይ እኔ እዚሁ እደነግጣለሁ። እና ብትመልሺው ትዳርሽን መልሺው ሴት ልጅ ናት መቼም የምትመልሰው እና እሱ ደግሞ ይቅርታ ብሎ ከተንበረከከ ሰው ይዞ ከመጣ ከጥፋቱ ይማራል። በርግጥ 2 ጊዜ 3 ጊዜ ይቅርታ አድርገሽለት አይቻለሁ። ግን እሱም ከዚህ በኋላ በዛ ብለሽ ይመስለኛል። ግን ቢበዛም መልሰሽ በፍቅር ስታዩ ነው። አሁን አንዳንዴ ምንድነው ታውቂያለሽ በስሜት ሆኖ የሚሄድ ሰው ቆጭቶት ነው ተመልሶ ይቅርታ የሚለው። ያም እውነታም ላይሆን ይችላል በድራማ መልክ ለመስራት ፈልጎ ይሆን ይችላል ብዬ ነው የማስበው። እና ተይ ልጆችሽን በሰላም በፍቅር እንደ ድሮ አድርጋችሁ አሳልፉ። ወደ ህይወታችሁ ተመለሱ እኔ ምኞቴ ነው። በጣም እንጃ ናሆም ከልጆቹ ተለይቶ እንደዚህ ይሄን ያክል ጊዜ ይችላል አይመስለኝም የምሬን ነው። አይችልም በቃ እሱ ቧቧተኛ ነው እንዲሁ በሚሰራው በፍራንክ እንኳን የሚያለቅስ ሰው ነው እንኳን ተለይቶ ካንቺ ተለይቶ ይኖራል አልልም። የሆነ ነገር ቢሆንብሽ የልጅሽ አባት ይቆጭሻል ማለት ነውና ተመለሽ ተይው በቃ አንዴም ሁለቴም ሶስቴም ይቅርታ አድርጊለት በቃ ተይው። ተመለስኩ ካለ ይመለሳል የቅጣትሽን ቀጠሽ ብትመልሺ ይሻላል ለልጅሽ ለፍቅርሽ ስትይ ያለፈውን ፍቅር ስትይ ማለት ነው። እነዛ ደግሞ 2 ሴት 3 ሴት እንደዚህ የተደራረቡ የመንፈስ ቅናት ያለባቸው ነው። በቃ አለ አይደለ እኔ የፍቅር ቅናት እንደቀናሁት ሁሉ የመንፈስ ቅናት ያለባቸው ናቸው። እንዲህ ባልሽን እያሳቱ እያሽኮረመሙ እንዲህ ሊያደርጉት የቻሉ ማለት ነው። በቪዲዮ መልክ ምናምን እንደዚህ ለማሳሳት ፈልገው እንደዚህ ያደረጉ። ስለዚህ አንቺ ጨዋ ሆነሽ ከልብሽ ስትመለሽላቸው የበለጠ ይቃጠላሉ ባይ ነኝና በጣም የተባረከ ትዳርሽን መልሺ። የተባረከ ትዳር ነው ብዬ የምስለው በእኔ ህይወት ውስጥ ራሱ ስዬ የማመጣው ትዳር ነው። ናሆም ተመለስ ተው ይቅርብህ ለቪው ብለህ እንዳይሆን ይቅርብህ